ሰበር መረጃ የኤርትራ ጦር አዛዥ ጀነራል ፊሊጶስ ወልደ ዮሐንስ ትግራይ ገብቷል። ትግራይ የገባበት ምክንያት ደግሞ ከቲዲኤፍ ጋር ከትግራይ ሰራዊት ጋር ሆኖ አንድነት ለመፍጠር ነው። የኤርትራ ሰራዊትና የትግራይ ሰራዊት አንድነት እየፈጠረ ነው። ግን የታደሰ ወረደ ቡድን የተወሰነ የትግራይ ሰራዊትን ይዞ መቀሌ አካባቢ ያለው የትግራይ ግዛት ላይ ከፌደራል ወታደር ጋር ሆኖ ወደ ሰሜን ለመጓዝ ዝግጅቱን እያረገ ነው። በጣም የሚያሳዝነው ነገር ግን ይሄ ሁሉ ጉድ ውስጥ የከተተን ጠቅላይ ሚኒስትር አብይ አህመድ ነው። ምክንያቱ ፕሪቶሪያ ባይፈረም ኖሮ እዚህ ጉድ ውስጥ ባልገባን ኖሮ የአማራ ጥያቄን ባልነበረ ኖሮ ግን አሁን የአማራ ጥያቄ ሳይመለስ የኤርትራ የኢትዮጵያ ነገር ደግሞ ወደ ኋላ ተመልሷል ማለት ነው። የአሰብ አጀንዳም የተነሳው ለዚህ